ፒያሳ ላይ ወርቅ ለመግዛት ካሰባችሁ ትልቁ ነገር ዘዴን፣ ጥንቃቄን እንዲሁም ደግሞ አካሄድን ማወቅ አለባችሁ። ፒያሳ ገብታችሁ ወርቅ ከመግዛታችሁ ወይም ደግሞ ከመሸጣችሁ በፊት ይህንን ቪዲዮ ካላያችሁ አየር ላይ ገንዘባችሁ ሊቀር ይችላል። ወደ ፒያሳ የወርቅ ጎራ ብለው ሱቆች ላይ ማለት ነው 4 ግራም ወርቅ በስንት ይሸጣል ብለው ጠይቁ ያውቃሉ? መልሱ እንደየቀኑ እንደሚለያይ መቼም ሁላችንም እርግጠኛ ነን። የዓለም ዋጋ እንደ ወርቁ ካራት እንደ ጌጡ ስራም ስለሚለያይ ማለት ነው። ነገር ግን ከዋጋው በላይ እዚያው ገበያ ውስጥ ልታውቋቸው የምትችሉት አታላይና ሚስጥራዊ አሰራሮችም አሉ። ዛሬ በፒያሳ ገበያ የ4 ግራም ወርቅ ስትገዙ እንዲሁም ደግሞ መሸጥም ከሆነ በምትሸጡበት ሰዓት ላይ ምን አይነት ዋጋ ይገባችኋል የሚለውን እንዲሁም ደግሞ ልብ ልትሏቸው የሚገቡትን ትልልቅ ጥንቃቄዎች አብረን የምንመለከት ይሆናል። ቪዲዮውን ሰብስክራይብ ማድረግ ቻናሉን ላይክ በማድረግ አብራችሁ ሆኑ። ያው ቀያይራሉ። ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። አዲስ ቻናላችን ነው። በዚህም ቻናል ላይ የተለያዩ ከወርቅ ተያያዥነት ያላቸው ጉዳዮችን አብረን የምናነሳ ይሆናል። ማወቅ ካለባችሁ ነገሮች መካከል አንዱ የወርቅ 4 ግራም ወርቅ በስንት ይሸጣል የሚለውን የዋጋ ስሌት መገንዘብ አለባችሁ። የ4 ግራም ወርቅ ዋጋ በቋሚነት አንድ ቦታ ላይ አይቆምም። ዛሬ የምነግራችሁ የ4 ግራም ወርቅ ዋጋ እናንተ አካባቢ ላይሰራ ይችላል፣ ግን ደግሞ ሊሰራም ይችላል። እኔ የምነግራችሁ የወርቅ አማካይ ዋጋውን ስለሆነ በ4 በ5 ወርቅ ቤቶች ያለውን የዋጋ አማካይ ዋጋ ነው። ነገር ግን ዋጋው በተለያዩ ሁኔታዎች ሊወሰን ይችላል። የመጀመሪያው ዲዛይኑ፣ ሌላው ካራቱ፣ ሁለተኛ እናንተ ያላችሁበት አካባቢ እንዲሁም ደግሞ የመደራደር አቅማችሁ ዋጋውን ከፍና ዝቅ ሊያደርገው ይችላል። ከዋና ዋና ምክንያቶች ውስጥ የተወሰኑትን እንመልከት። የወርቅ ካራት በምንመለከትበት ሰዓት ላይ ለዛሬ ይዤላችሁ የመጣሁት የ21 ካራትን ዋጋ ነው። ነገር ግን ካራቱ ዝቅ ሲል ዋጋውም ዝቅ ይላል፣ ካራቱ ሲጨምር ደግሞ ዋጋው ከፍ ይላል ማለት ነው። የካራቱ መጠን በጨመረ ቁጥር የግራሙም ዋጋ ሲጨምር እንዲሁ ገንዘቡም ከፍ ይላል። ይሄንን መረዳት ያስፈልጋል። ስለዚህ ዋጋውን የሚወስን የመጀመሪያው ነገር የወርቅ ዋጋ ነው ማለት ነው። ሌላው ደግሞ ዕለታዊ ገበያ ዋጋዎች ከቀን በቀን የሚወጣው የብሔራዊ ባንክ አለ፣ እንዲሁም ደግሞ በሌሎች ምንዛሬዎች ተመን የወርቅ ዋጋ ላይ ቀጥተኛ ተጽዕኖ አለው ማለት ነው። ሌላው ደግሞ የሜኪንግ ቻርጅ የአሰራር የዲዛይን ዋጋ ነው። አዲስ ጌጥ የምትገዙ ከሆነ የሰራተኛ፣ የፋብሪካ፣ የንድፍ፣ የግብር ዋጋ ሁላ ይታሰብባችኋል። ስለዚህ እዚህ ጋር የምነግራችሁ ምን ማለት ነው? 4 ግራም ማለት በአንጻራዊነት ቀላል ነው፣ ውብ ነው። በተለይ ለቀለበት፣ ለትንሽዬ የአንገት ሐብል እንዲሁም ደግሞ ስስ ስለሆነ ለእጅ አምባር ተስማሚ የሆነ መጠን ነውና፣ ነገር ግን በቀላሉ የሚታይ አይደለም። ግፋ ቢል የ4 ግራም ወርቅን ልግዛ ብትሉ በአሁኑ ሰዓት ላይ ከ100,000 ብር በላይ ሊያስወጣችሁ ይችላል። በትክክል ደግሞ ስንት ያስወጣናል ለምትሉት የምነግራችሁ ይሆናል ማለት ነው። ልታደርጉ የምትችሉትን ጥንቃቄ አስቀድሜ ልንገራችሁ። ፒያሳ ላይ እንዳትሸወዱ፣ እነዚህን ነጥቦች በደንብ ያዙ። መጀመሪያ የምትገዙት ካራት ማረጋጋት ወሳኝነት አለው። የምትገዙት ካራት ስንት ካራት ነው? 14 ነው? በጣም የወረደ ኳሊቲ ከሆነ 14 ካራት ሊሆን ይችላል። 18 ካራትም መካከለኛና ለተለያዩ ቅርጻ ቅርጾች ሊውል የሚችል በጣም ጠንካራ የሆነ የወርቅ አይነት ነው። ብዙ ጊዜ ደግሞ ለኢንቨስትመንት እና ለጌጣጌጥ ለሁለቱም አይነት ጎን ልትይዙት የምትችሉት ደግሞ 21 ካራት የሚባል የወርቅ አይነት ማለት ነው። ዋጋቸው እንደ ካራታቸው ሁላ ከፍና ዝቅ ይላል ማለት ነው። ካራትን ካረጋገጣችሁ በኋላ 18 ካራት ያው እንደነገርኳችሁ ከ21 ካራት በታች የሆነ ጥራት ነው የሚኖረው። የካራት ማህተሙንም ቼክ ልታደርጉ ያስፈልጋል። በተጨማሪም ደግሞ የተለያዩ ዲጂታል መሳሪያዎች አሉ።
በተጨማሪም አሲዶች አሉ። ናይትሪክ አሲድ የሚባል አለ። ወርቅ መሆኑን አለመሆኑን ማረጋገጥ ይኖርባችኋል። ሌላው የአሰራር ዋጋ ላይ መደራደር ትችላላችሁ። አዲስ ጌጥ ስትገዙ ነጋዴዎች የሰራተኛውን ዋጋ ሊጨምሩበት ስለሚችል ይህ ዋጋ ከሱቅ ሱቅ ስለሚለያይ ከመግዛታችሁ በፊት ቅድም እንደነገርኳችሁ 4 እና 5 ሱቆችን ማወዳደር ይኖርባችኋል ማለት ነው። ሌላው ደግሞ በምትሸጡበት ሰዓት ላይ የምነግራችሁ ነገር የጌጡ ሚዛን ይቀንስላችኋል። ወርቁን ከገዛችሁ በኋላ ልትሸጡ ስትሄዱ ወርቁ ላይ ያሉ አርቲፊሻል ድንጋዮች ተመዝነው ከወርቁ ጋር እንዳይቀንስባችሁ በምትገዙበት ሰዓት ላይ ብዙ ጌጣጌጥ ብዙ ዲዛይን ያለው ወርቅ ባትገዙ አሪፍ ነው የሚከፈላችሁ። ለምን ስትሸጡት ለእውነተኛው የወርቅ ዋጋ ስለሆነ ማለት ነው። ሌላው ደግሞ በጭራሽ የማትረሱት ነገር ህጋዊ የሆነ ደረሰኝ ግብይት ስትፈጽሙ የወርቁ ትክክለኛ ግራም፣ የካራት መጠን የተጻፈበት እንዲሁም የተገዛበት የዕለቱ ዋጋ፣ የሱቁ ማህተብ፣ ደረሰኝ መቀበላችሁን አረጋግጡ። ደረሰኝ የሌለው ወርቅ በኋላ ለመሸጥ ህጋዊ ባለቤትነት ሊያደርጋችሁ ስለሚችል ማለት ነው። አይ ይቺ እኮ 4 ግራም ናት ምን ደረሰኝ ያስፈልገዋል ማለት አይኖርባችሁም። ብትይዙ የተሻለ ነው የሚሆነው። ሚዛን ላይም እንዳትጭበረበሩ መጠንቀቅ ይኖርባችኋል። ወደ ዋጋው ነው የማልፈው አሁን ቀጥታ። የ4 ግራም ወርቅ በዋጋ ደረጃ ስንመለከተው እየተሸጠ የሚገኘው በ112,000 የኢትዮጵያ ብር ነው። በአሁን ባለው ገበያ የ4 ግራም የ21 ካራቱ የወርቅ ዋጋ የተሰራው ነው ታዲያ እየተሸጠ የሚገኘው በ112 ነው። በግራም በ28,000 ብር አካባቢ። እንግዲህ ይሄ አነስተኛ የሆነ ዲዛይን ያለው በጣም ያልተወሳሰበ ዲዛይን ላለው የወርቅ ዋጋ ነው። ምናልባት እስከ 29,000 ድረስ ጥሩ የወርቅ አይነትን ልትገዙ ትችላላችሁ። የውጭው ነው ታዲያ የሀገር ውስጡ እስከ 27 እስከ 28 አካባቢ ይሸጣል። ማነው እስከ 26 እና እስከ 27 ይሸጣል። ይሄ ግን በ28 እስከ 29 ድረስ በጣም ብዙ ዲዛይን የበዛበት ከሆነና በጣም ሌተስት የሆነ ዲዛይን ካለው ምናልባት እስከ 29,500 ድረስ አሁን ባለው ገበያ በመሸጥ ላይ ነው የሚገኘው። እንግዲህ እንደምታውቁት ከሆነ የጥሬ ወርቅ ዋጋም አነስተኛ ሆኖ ነው እየተሸጠ የሚገኘው። ምናልባት የአነስተኛ የጥሬ ወርቅ ዋጋን ከፈለጋችሁ በጎልድ ኤንድ ኤክስቼንጅ በሚለው ቻናሌ ላይ መረጃዎችን በየዕለቱ እዛ ላይ የቀረቡ ስለሆነ ማግኘት ትችላላችሁ። ይህንን ተጨማሪ ቻናላችንን ሰብስክራይብ ማድረግ አትርሱ። በመጨረሻም የምነግራችሁ ወሳኝ የሆነ ምክር አለ። ነገር ግን ቪዲዮን እስካሁን ካላያችሁ እያያችሁ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። የነገርኳችሁን ዋና ዋና ነገሮች አትርሱ። ወርቅ ከመግዛታችሁ ሆነም ከመሸጣችሁ ምንም የምትጎዱት ነገር የለም። ጥሩ ኢንቨስትመንት ነው። ነገር ግን ያለ በቂ መረጃ ወደ ፒያሳ ገበያ መግባት ለኪሳራ ሊዳርጋችሁ ይችላል። 4 ግራም ወርቅ አነስተኛ ይመስላል። ነገር ግን አሰራሩን ካላወቁበት አላስፈላጊ ውጪ ሊያስወጣችሁ ስለሚችል ከመግዛታችሁ በፊት ቪዲዮ ይመልከቱ፣ ህጋዊ ደረሰኝ ይቀበሉ። እርሱም በቅርብ እንግዲህ ፒያሳ ወርቅ ገበያ ላይ ጎራ ብለው ካወቃችሁ የነበራችሁን ገጠመኝ ወይም ደግሞ የገጠማችሁ ፈተና ምን ነበር? ይህ መረጃ ለወዳጅ ዘመዶ ይጠቅማል ብሎ ካሰቡ እንዲሁ ላይክ፣ ሼር ማድረግ ያጋሩ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ